ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ሰላም ነው። ዛሬ ደግሞ የምናየው ስለ ሙፍቲ ዳውድ ቢን አቡበከር አልደዊ ነው። የመጀመሪያ የሀበሻ ሊቅ ተብሎ የሚታወቁት ሙፍቲ ተብሎ የሚታወቁትን ስለ ታሪካቸው ትንሽ እናያለን ማለት ነው። ይቺ ውድና የተከበረች ሀገራችን ኢትዮጵያ በእስልምና አስተምሮ በርካታ ዑለማዎችን ማፍራት የቻለች ቢሆኑም በዚህ ጽሁፌ ግን የምንዳስሰው በወሎ ክፍለ ሀገር ውስጥ ደዌ ስላፈራችው የእስልምና ሊቅ ይሆናል ማለት ነው። ስለነሱ እናወራለን። ደዌ በአሁኑ አደረጃጀት በአማራ ብሔራዊ ክልል ውስጥ በሚገኘው የኦሮሞ ብሔረሰብ ልዩ ዞን ከሆነችው ከሚሴ ከተማ በ37 ኪሎ ሜትር ርቃ ላይ በደዌ ሀረዋ ወረዳ ስር የምትገኝ የገጠር ከተማ ነች። ደዌ በውስጧ በርካታ መንደሮች፣ ቀበሌዎች አቅፋ የያዘች ነች። በደዌ ወረዳ ተወልዶ አድጎ በመማር ለከፍተኛ ማዕረግ የበቁት የታላቅ ሀገራችን ሊቅ ሀጂ ሙፍቲ ዳውድ ታሪክ ከተለያዩ ጥናታዊ ጽሁፎች እና የአካባቢ ተወላጆች የሆኑ የሀገር ሽማግሌዎች ስብሳቤ በማዘጋጀት ለእናንተ የበቃ ነው እና በአላህ ፍቃድ እናያለን ማለት ነው። ደዌ በአብዛኛው የኦሮሞች የሚኖሩባትና የአፋሮች ጭምር በፍቅር በውስጡ ለንግድ የመጡት የአረብ ጎሳ ውልዶችም ከየመን የመጡ የአረቦችም ጭምር የሚኖሩባት ሀገር ናት። እኒህ ህዝቦች መካከል የሚጋሩት ሃይማኖትና የኢኮኖሚያዊ ህይወት ሳቢያ በቀላሉ የማይገመት መስተጋበር እና የጠበቀ ግንኙነት ነበረ። የደዌና አካባቢ ማህበረሰብ አሁንም ድረስ ባህሉን፣ ታሪኩን፣ ማንነቱን ሳይዘነጋ ጠብቆ የኖረ ህዝብ እንደሆነ ይነገርለታል፣ ይታወቃል። ሙፍቲ ዳውድ ሙሉ ስማቸው ዳውድ ኢብን አቡበከር አልጀበርቲ ይባላል። የጀበርቲ መነሻን በተመለከተ አንዳንድ ጥናቶች እንደሚያመለክቱ ጀበርታ የሚለው ስም በታሪክ ለመጀመሪያ ጊዜ የመዘገበው የአረቢያው ጂኦግራፊ ምሁር ኢብኑ ሰዒድ 1287 ነው። ኢብኑ ሰዒድ ስለዚህ ስም የጻፈው የኢፋት ሱልጣኔ ከዋናው ስም በተጨማሪ ጀበርታ ይባላል በማለት ጀበርታ ማለት ደግሞ ሙቃታማ ማለት ነው ብሎም ይጽፏል። በ15ኛው ክፍለ ዘመን መግቢያ ላይ የኖረው ግብፃዊ ደግሞ ተቅዒዲን አልመቅሪዚ ዚህም ስሙን በመጽሐፍ ውስጥ በመጥቀስ ክልሉ ጀበርታ የተባለው በጣም ሙቃታማ በመሆኑ ነው የሚል ማብራሪያ አክሏል። እነዚህ የአረብ ጸሐፊዎች እንዳሉ በዚህ ስም በቅድሚያ የተጠራው የዘይላ ከተማ የምትገኝበት ሙቃታማ አካባቢ መሬት ነው ብሏል። በዚህ መሰረት የአካባቢው ነዋሪዎች ጀበርቲ በሚለው አረበኛ ቅጽል ታወቁ ማለት ጀመሩ። የኢፋት ሱልጣኔ በ13ኛ ክፍለ ዘመን መጀመሪያ ላይ ወደ ምዕራብ ደቡብ ሲስፋፋ ጀበርቲ ከዘይላ ነዋሪዎች በተጨማሪ ሌሎች የኢፋት ነዋሪዎች የሚያመለክት ስያሜ ሆኖ ቀጠለ ማለት ነው። ኢፋት የሁሉም የእስላማዊ ሱልጣኔቶች ፖለቲካዊና መንፈሳዊ መሪ ሆኖ ሲወጣ ደግሞ በሌሎች ክልሎች የሚኖሩ ሙስሊሞችንም ጭምር ጀበርቲ እያሉ መጥራት የተለመደ ነው ማለት ነው። ጀበርቲ የማህበረሰብ ስያሜ እንጂ በብሔረሰብ ወይም በብሔር ደረጃ የሚታይ ህዝብ አይደለም። በተለይ በሰሜን ኢትዮጵያና ኤርትራ በሚታወቀው ሊማድ አንድ ሰው ጀበርቲ ነው ከተባለ ሰውየው ሙስሊም ነው እንደማለት ነው በሚል ተብራርቷል። ሙፍቲ ማለት ደግሞ እስላማዊ ህጎችን በጥልቀት ለሚተረጉሙና ለሚተነትኑ በእስላማዊ ህግ ልቅ የሚሰጥ ከፍተኛ ማዕረግና የክብር መጠሪያ ነው ማለት ነው ሙፍቲ ማለት። ሙፍቲ ዳውድ የኖሩት ለምሁራን ጥናትና ምርምር ምንም አይነት ቁብ የሌለው ወይም ግንዛቤ አነስተኛ በሆነበት ማህበረሰብ ውስጥ ነበር። በ18ኛው ክፍለ ዘመን በኢትዮጵያ ይኖር የነበረው ህዝብ ህይወት ሙሉ በሙሉ በግብርናና በጣም አነስተኛ በሆነ ንግድ ላይ የተመሰረተ ነበረ። ከውጭ ዓለም ጋርም የነበረው ግንኙነት እጅግ በጣም የተገደበ ነበረ። በጊዜው ምንም እንኳን የንባብና የጽሁፍ ባህል እንዳለ ቢታወቅም የሚጠቀሙበት የሃይማኖት አካባቢ ያሉ ሰዎች ሃይማኖታዊ ለሆኑ ጉዳዮች ግልግሎት ነበረ። እነዚህ ሁሉ እንቅፋቶች፣ መሰናክሎች እያሉ ነበር። እንግዲህ ሙፍቲ ዳውድ ይህንን ሁሉ ችግርና መከራ ተቋቁመው ጊዜያቸውን ለእውቀትና ምርምር መስጠት የመረጡት። ያም ሆኖ ሙፍቲ ዳውድ በኢትዮጵያ እስልምና ታሪክ ውስጥ ታላላቅ ከሚባሉት ጥቂት ስመጥር እና ከፍተኛ ሊቃውንት አንዱ ለመሆን እንደሚበቁ ራሳቸው ጨምሮ ብዙዎች አልተነበዩም ነበረ።
ሁሴን አህመድ ኢስላም ኢን 19th ሴንቸሪ ወሎ ኢን ኢትዮጵያ በሚለው መጽሔታቸው ላይ ሙፍቲ ዳውድ እና የሌሎች የወሎ መሻይኮች ታሪክ በደንብ ጽፏል ማለት ነው። ሙፍቲ ዳውድ የተወለዱት በደዌ ገጠር መንደር በረጅብ ወር በ27ኛው ቀን በ1156 ዓመተ ሂጅሪ እንደ አውሮፓውያን አቆጣጠር ሴፕቴምበር 16 1743 በኢትዮጵያ ደግሞ መስከረም 5 1736 ነበር የተወለዱት። ሙፍቲ ዳውድ ይኖሩበት የነበረው ደዌ ወረዳና አካባቢ ሙስሊም የሆኑ የተለያዩ ጎሳዎች ማለትም ኦሮሞ፣ አፋሮች እና የየመኔዎች አረቦች ጭምር ብሔሮች በጋራ ሆኖ ተከባብሮ ተረዳድተው የሚኖሩበት ነበር። በእስልምና ታሪክ ውስጥ ደዌ እጅግ ስመጥር የሆኑ የእስልምና ሃይማኖት ትምህርት ቤት፣ የቅርአት ቦታዎች የነበራት አገር ነበረች። አሁንም ድረስ በተለያዩ መንደሮች ይህን ሁኔታ ቢቀዘቅዝም ቀጥሏል ማለት ነው። ሙፍቲ ዳውድ ራሳቸው የመጀመሪያው እስልምና ትምህርታቸው የቀሰሙበት ደዌ ገዶ ስትሆን በተጨማሪ እዛው ደዌ ውስጥ ዶዶታ፣ ብሬንሰ፣ ቆሬ የመሳሰሉ ቦታም እንደተማሩ እስላም በ19ኛው ክፍለ ዘመን በወሎ በሚለው የሁሴን አህመድ ጥናት ይመሰክራል ማለት ነው። ይህ ጥናታዊ ጽሑፍ እንደሚያመለክቱ በደዌ ሸሪዓ ጽኑ መሰረት የነበረው የዛኔ ሙፍቲ ዳውድ በነበሩበት ዘመን ነበረ። በዚህም የተነሳ ጋብቻ፣ ፍቺና ውርስ ሲከናወን የነበረው የሸሪዓ ሕግ መሰረት ነበረ። ይህ እስላማዊ ልምድና በተለያዩ ጎሳዎች መካከል አለመግባባትና ችግር ሲፈጠርን ለማረጋጊያና ለማግባቢያ እንዲሁም ለማስታረቂያ ይጠቀሙበት ነበረ። ሙፍቲ ዳውድ ትምህርታቸው የጀመሩት እዚሁ አገራቸው በተወለዱበት ቀያቸው ደዌ ገዶ ነበረ። ከዛም በኋላ ግን በ23ኛው ዓመት እድሜያቸው ላይ ነበረ ለሐጅ ስርዓት ወደ ሰዑዲ የተጓዙ። ከዛም በዛ ወደ የመን አቀኑ። ልብ ማለት የሚገባንና የሚያስደንቅ ነገር ሙፍቲ ዳውድ በዛን ጊዜ ከአገር ከመውጣታቸው በፊት እዚሁ አገራቸው ደዌ ላይ ያሉ ከፍተኛ የሚባል የእውቀት ወይም የምሁርነት ደረጃ ላይ የነበሩ ምሁራን ነው። ይህንን ሁሉም ሰው ልብ ሊለው ይገባል ማለት ነው። የዛኔ ራሱ ወደዛ ሳይሰደዱ በፊት በጣም ሊቅ ነበሩ ማለት ነው፣ አሊም ነበሩ። ከዚህም በታች የተዘረዘሩ ሙፍቲ ካጠኗቸው መካከል ከፊሎቹ ናቸው። ፍቂህ የሚሰኘው እስላማዊ ስነ ህግ ትምህርት፣ ኡሱሉዲን የሃይማኖት መሰረቶች ትምህርት፣ አልተፍሲር የትንታኔ ትርጓሜ ትምህርት፣ አልአቂዳ የእምነት መሰረቶች ወይም ትእዛዛት ትምህርት፣ እንዲሁም የአረበኛ የሰዋሰው ትምህርት። እነዚህ ሁሉ ተምሮ ነበረ ሙፍቲ ዳውድ ከሀገራቸው የወጡት ማለት ነው። ዝም ብሎ አይደለም የተጓዙት። እጅግ በጣም አልፎ አልፎ ከስንት አንድ ካልሆነ በቀር ይህንን ያህል የእውቀት በረከት በዛ በወጣትነት እድሜያቸው መቀናጀት መቻል የሚታሰብ አልነበርም። በ23 ዓመት ሙፍቲ የተሰኘው ቃል እጅግ በጣም ከፍ ካሉ ምሁራን ሊቃውንት የሚሰጥ ማዕረግ ክብር ስም ነው። ለሙፍቲ ዳውድም በምሁራዊ ብቃታቸው ከፍተኛ ስነ ምግባር ስብዕናቸውና የበሰለ መምህርነት ልህቅነታቸው የእውቀት መረጋገጫ ከዑለማዎች የተሰጣቸው ማዕረግ ነው። ዑለማ ማለት በቁርአንና በሐዲስ በእስላማዊ ህግና የህግ ትንታኔ በስነ መለኮት ፍልስፍና እውቀት የበሰሉ ሊቃውንት የሆኑት ሃይማኖት መሪዎች የመጠሪያ ማዕረግ ነው። በከፊል ሁለት ጽሁፌ ላይ ዑለማ ማለት ምን ማለት እንደሆነ አስነብቤ ነበረ እና ሙፍቲ ዳውድ በጣም ከሀገራችን የታወቁ ከየመን በኋላ ወደ ሀገራችን ብዙ የሃይማኖታዊ መጽሐፍቶችን አስገብተዋል። በእጃቸው የጻፉት ብዙ መጽሐፍቶች ነበሯቸው እና በግመል ጭኖ ወደ ሀገራችን ያስገቡ ብዙ መጽሐፍቶችን ያስገቡ የሃይማኖት አባት ናቸው። ከዛሬ 240 ምናምን ዓመት በፊት የሙፍቲነት ማዕረግ የተሰጣቸው ሙፍቲ ዳውድ ይህን ዘርፍ ብዙ ዕልማቸው የበለጠ ለማጠናከር ለ18 ዓመታት ሀገራችን ብለዋል እና ይህን